የእግር ኳስ ተጫዋች ሳይሆን በማጭበርበር ለደቂቃዎች በፕሪሚየር ሊጉ መጫወት የቻለው ግለሰብ። አሊ ዲያ በእግር ኳስ ታሪክ ውስጥ ካልተለመዱ ታሪኮች መካከል አንዱን የሰራ ግለሰብ ነው። በሜዳው ላይ ባሳየው ብቃት ሳይሆን የሚታወሰው የእግር ኳስ ተጫዋች ሳይሆን በፕሪሚየር ሊጉ መጫወቱ ነው እስካሁን ሰዎችን የሚያነጋግረው። ታሪኩ የሚጀምረው በ1996 አሊ ዲያ የእንግሊዝ ፕሪሚየር ሊግ ክለብ የሆነውን ሳውዝሃምፕተንን ሲያነጋግር ነው። አሊ ዲያ የታዋቂው እግር ኳስ ተጫዋችና የባሎንዶር አሸናፊ የጆርጅ ዊህ የአጎት ልጅ ነኝ በማለት ቡድኑን አነጋገረ። ደግሞ በወቅቱ ጆርጅ ዊህ ከዓለም ምርጥ ተጫዋቾች መካከል አንዱ ስለነበር ክለቡ እሱን በማነጋገሩ ደስተኛ ነበር። ዲያ የጆርጅ ዊህ አጎት ልጅ ነኝ ያለው ሙሉ በሙሉ ውሸት ቢሆንም የሳውዝሃምፕተን አሰልጣኝ ግሬም ሶውነስ ግን አመኑ። ሶውነስ የትም ያልታየ ችሎታ እንዳገኙ አስበው በፍጥነት ለዲያ የ1 ወር ኮንትራት አቀረቡለት። ዲያ ለጥቂት ቀናት ከሳውዝሃምፕተን ዋና ቡድን ጋር ልምምድ ቢያደርግም የችሎታ ማነስ እንደነበረበት ግን ለአንዳንድ ተጫዋቾች ተገልጾላቸው ነበር። ሆኖም ቡድኑ ከጉዳት ጋር እየተጋለ ስለነበር ሶውነስ ሳውዝሃምፕተን ከሊድስ ዩናይትድ ጋር በነበረው የፕሪሚየር ሊግ ጨዋታ በቡድኑ ውስጥ ዲያን ለማካተት ወሰኑ። ኖቬምበር 23 በ1996 አሊ ዲያ ዕድሉን አገኘ። የእግር ኳስ ተጫዋች ያልሆነው ግለሰብ በመጀመሪያው አጋማሽ ተቀይሮ ወደ ሜዳ ገባ። ደጋፊዎቹና ተጫዋቾች ባለተሰጥኦ አዲስ ተጫዋች ለማየት ግተው ቢጠብቁም ያዩት ነገር አስደንጋጭ ነበር። ዲያ በሜዳው ላይ ያሳየው አቋም በርካቶችን አስደነገጠ። በሜዳው የትኛው ክፍል ውስጥ መገኘት እንዳለበት አያውቅም። ኳስ ማቀበል አይችልም። ሙሉ በሙሉ ግራ ገባው። ፕሮፌሽናል የእግር ኳስ ተጫዋች እንዳልነበር ግልጽ ነበር። ከ53 ደቂቃዎች በኋላ ሶውነስ ስህተቱን በመገንዘብ ዲያን ቀይሮ ከሜዳ አስወጣው። ሳውዝሃምፕተንም በጨዋታው የተሸነፈ ሲሆን የዲያም እግር ኳስ ሕይወት እንደተጀመረ በፍጥነት አበቃ። ዲያ ከዊህ ጋር ምንም ግንኙነት የሌለው ሲሆን እግር ኳስን በስርዓት ተጫዋቶ የማያውቅ ግለሰብ ነው። የአሊ ዲያ ታሪክ ከዚያን ጊዜ ጀምሮ በእግር ኳስ ከተከሰቱ አስደናቂ ክስተቶች መካከል አንዱ ሆኗል። ደጋፊዎች እና ተንታኞች ዛሬም ስለ ጉዳዩ የሚያወሩ ሲሆን ብዙ ጊዜም በፕሪሚየር ሊግ ታሪክ መጥፎ ተጫዋች ብለው ይጠሩታል። በሜዳ ላይ ያሳለፈው 53 ደቂቃም የእግር ኳስ አፈ ታሪክ ሆኖ ለትውልድ እየተሻገረ ይገኛል። ድርጊቱ አሳፋሪ ቢሆንም የአሊ ዲያ ታሪክ አስቂኝና የማይረሳ ነው። አንድ ሰው በልበ ሙሉነትና በትንሽ ዕድል ምን ያህል ርቀት ሊይዝ እንደሚችል የሚያሳይ ታሪክ ነው። አሊ ዲያ እውነተኛ የእግር ኳስ ኮከብ ባይሆንም ስሙ በታሪክ ሲወሳ የሚውል ይሆናል።